አንደኛ ነገር ያላመናችሁ ወይ ማለት ያላመነው እኛ ነን። ሌላው ከእስልምና ውጪ የሆነ አካል ማለት ነው አይደል? ያላመናችሁ ወይ ማለት ወይ ቁርአን ያልተቀበለ ወይ ደግሞ እንትን ያላለ ነው። ከዛ ከፊላቸው ለከፊሎቻቸው ምንድናቸው? አጋዦች ናቸው። ሌሎች እርስ በርሳቸው አጋዦች ናቸው። እናንተ ግን እነሱን አጋዥ ወይ ደግሞ ረዳት አድርጋችሁ አትያዙ ወይ ደግሞ አታድርጓቸው ነው አይደል የሚለው። ስለዚህ ለምንድን ነው እንደዛ ሊስ የፈለገው? አንዱ ከአንዱ ጋር በአመለካከት ሊሆን ይችላል፣ በአምልኮት ሊሆን ይችላል። ቢለያየም ለምን እንደዚያ ነገሮችን ያውጃል ወይ ደግሞ ይናገራል? እሺ ለማንኛውም እዚህ ቦታ ላይ እየተናገረ ያለው ጠላትነትን የሚያንጸባርቁ የአይሁድና የክርስቲያን አይነቶችን አስመልክቶ ነው። ቅድም እንዳልኩ አላህ ሱብሓነሁ ወተዓላ ከሃዲያኖችን ለሁለት ይከፍላቸዋል። ሰላማዊ የሆኑና ሰላማዊ ያልሆኑ እንደሆኑ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ሰላማዊ ከሆኑት ጋር በመልካም መኗኗርን ችግር የለውም። ነገር ግን ጠላትነትን የሚያንጸባርቁ አይሁድና ክርስቲያኖች የሌላ እምነት ተከታዮች ጋር ከእነርሱ ጋር መረዳዳትን አስመልክቶ እየከለከለ ነው አላህ ሱብሓነሁ ወተዓላ። እሺ ያ ጥያቄ አለ። ያው ትክክለኛ እንትን አይደለም። እሺ ሌላ ሁለተኛ ጥያቄ ነበረኝ። ለምሳሌ ቅድም ልጠይቅ የፈለኩት ነገር ነበረ። ምንድነው እሱም ለምሳሌ እስልምና ወደዚህ የመጣበት ጊዜ አለው አይደል? ለምሳሌ ዓመተ ምህረት አለው። በስንተኛው ዓመተ ምህረት ወደዚህ መጣ የሚል ማለት ነው። ይህ የተቀመጠው ደግሞ ሌላ መድበለ ታሪክ ነው እንጂ ቁርአን ላይ አልተቀመጠም። ይሄ ነገር ቁርአን ላይ ተቀምጦ አይገደብም። ዓመተ ምህረት መቼ ነው የተጀመረው? ጊዜ የለውም እንደ የተጻፈበት ዓመተ ምህረት ለራሱ መቼ ነው የተጀመረው ያልከው ነው። ዓመተ ምህረት ሳይሆን ዓመተ ዓለምም ይሁን ከክርስቶስ ልደት በዚህ የሚልም አለ። ግን ጊዜ አለው። አስተካከልከው። ሻል ለመለሰልህ ሻዳምጠኛ ታዲያ ዓመተ ምህረት ብለህ አንተ የምትቆጥረው ኢየሱስ ክርስቶስ ከመጣበትና ስቅለት ላይ በሰራው ስራ አማካኝነት ሰዎች በዚያ ምህረት አገኙ ብለህ ከጀመርክበት ጊዜ ነው። ያን ጊዜ ይቀድምልሃል ኢስላም፣ ያን ጊዜ ይቀድመዋል። ስለዚህ በዚህ ዓመት የሚገደብ አይደለም በዓመተ ምህረት። ኢስላም ማለት አምላክ አላህ ሱብሓነሁ ወተዓላ ለሰው ዘር ሁሉ የደነገገው የሆነ ብቸኛው መለኮታዊ ሃይማኖት ነው። ስለዚህ ከአዳም ጀምሮ የነበረ ነው። የመጀመሪያው ነብይ ተደርጎ የተላከው በኢስላም አዳም ነው። እንዴት እሱ ነብይ ነበረን ሲባሉ፣ አዎ ለዚያውም አላህ ያናገረው ነብይ ነው አሉ። ያ ማለት በቀጥታ ያለማንም መካከለኛ ያናገረው ነብይ ነው ማለት ነው። ይህ ከተሰጠው ትልቅ ማዕረግ ነው። ስለዚህ ከአደም ጀምሮ አምላክ አላህ ሱብሓነሁ ወተዓላ ነብያትን እያስነሳ የላከበት የሆነ ብቸኛው መለኮታዊ ሃይማኖት ነው። ስለዚህ ከዓመተ ምህረት በፊት ነው። ስለዚህ ነብያቶች ሁሉ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቁብ፣ እነ ሙሴ፣ እነ ክርስቶስ ሁላቸውም ሳይቀር ሙስሊሞች ናቸው። አይሽ ስለ አብርሃም ሲናገር አላህ ሱብሓነሁ ወተዓላ በሱረህ አሊ ኢምራን ሙስሊሞች ናቸው የሚል ማስረጃ እሰጥሃለሁ። እስቲ ማስረጃ ሳይ ቀጥታ ናቸው የሚል ቀጥታ ማስረጃ ማለት ቀጥታ ከማስረጃው ምዕራፍ 3 ቁጥር 67 ላይ አብርሃም ሙስሊም ነበር ይላል ቃል በቃል። ማን ነው መክፈት የሚችል ሰው? እኔ ኔቴ በጣም ነካ ነው ሰሞኑን። መክፈት የሚችል ሰው ማን ነው? ገስት ላይ ካላችሁት መክፈት የሚችል ሰው አለ? ምዕራፍ 3 ቁጥር 67 ላይ አብርሃም ሙስሊም ነበር የሚል ቃል በቃል يوم لا ማስረጃ ከራሳችን እንዴ? ከራስ ላይማ ማስረጃማ እኔ ቁርአን አልቀበለውም እኮ እና ከጉግል ልስጥ የማልቀበለው ብታስነብብልኝ እሱ እኮ ለእናንተ ነው የሚሆነው። እና ከምን ነበር የጠበቅከው?
ይሄ አያስቅም እኮ እኔ አሁን ለምሳሌ ሐዋርያትና ነቢያትን ሙስሊሞችን ጠይቀህ ጥያቄ ማስረጃ ከምን ነበር የጠበቅ? ይሄማ የራሳችሁ የጻፋችሁ ነገር እኮ ነው። እኔ የሚያሳምነኝ እኔ ክርስትና ጠይቄህ ከመጽሐፍ ቅዱስ እንጂ የምጠይቅህ ከየት መጽሐፍ ነበር ማስረጃ? እኔ ከመጽሐፍ ልጠይቅህ ማስረጃ አለ? ይሄን አትልፋ። ይሄ ሊኖራችሁ ይችላል፣ ለዛ ችግር የለውም። እሺ ቆይ አንዴ ቆይ። ክርስትና የሚባል ሃይማኖት አለ? በምንድን ነው ያወቅኸው አንተ? ክርስትና በምንድን ክርስትና የሚባል ሃይማኖት አለ እዚህ ዓለም ላይ? ክርስቲያን ነበር፣ ክርስቲያን የሚባል ነው። ክርስቲያኖች ሳይሆን እኛ ለምሳሌ ክርስቲያን አለ፣ በመጽሐፍ ቅዱስ ላይ አለ። ክርስትና የሚል ቃል አለ ራሱ አለ መጽሐፍ ቅዱስ ላይ። በክርስቲያን ወገኖች ይላል አለ። ክርስቲያን የሚለው አለ። ክርስትና ይሄ ክርስቲያን የሚለው የግለሰቡ ክርስቲያን ማለት እኮ ምንድነው? የክርስትና እምነት ተከታይ ነው ክርስቲያን የሚባለው። ክርስቲያን ሳይሆን ከክርስቲያን ወገን ካለ መጀመሪያ ክርስትና የሚለው ቃል አለ ወይ መጽሐፍ ቅዱስ ላይ? አዎ አለ። ክርስቲያን የሚለው አለ መጽሐፍ ቅዱስ ላይ። ክርስቲያን ማለት ምንድነው? ክርስትና ማለት እኮ ተከታዩ ማለት ነው። ክርስቲያን ደግሞ አካሉ ነው፣ ሰውየው ነው። ክርስቲያን ማለት የሃይማኖቱ መጠሪያ ስም ምንድን ነው? ሃይማኖቱ ክርስትና። ኦኬ፣ ክርስትና የሚለው ቃል አለ እንዴ? ክርስቲያን የሚለው ካለ ክርስቲያን የሚለው ካለ ክርስትና ማለት ደግሞ እምነቱ ነው። ክርስቲያን ደግሞ የሃይማኖቱ መጠሪያ ስም ክርስቲያን ነው እኮ። እንደሱ እኮ ነው እያልኩኝ ያለው። ክርስትና የሚለው ቃል አለ ወይ? ክርስቲያን የሚለው የግለሰቡ መጠሪያ ነው አልከን። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርቱም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ምን ተባሉ? ክርስቲያን ተባሉ። የግለሰቡ መጠሪያ ነው እሱ እኮ። ክርስትና የሚለው ደግሞ የሃይማኖቱ መጠሪያ ስም ነው። እሺ፣ ክርስትና የሚለው የሃይማኖቱ መጠሪያ ስም አለ በመጽሐፍ ቅዱስ ላይ? እኔ ከሌላ መጽሐፍ አልጠይቅህም። በገዛ መጽሐፍ ላይ ክርስትና ራሱ እንደሌለ ላሳየህ። ለምን ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ? አገልጋዩን እየነገረክ እንትኑ ዋናው ምን ያደርጋል? ሆነም አልሆነም አለው ማለት ነው። ክርስቲያን ካለ ዋናው እንደሚያስፈልገው እንደው እንዴት ከስሙ ምን ያደርግልሃል? ከስሙ ምንም አያደርግም እኮ። ክርስትና የሚለው ቃል አለ የለም መጽሐፍ ቅዱስ ነው? ክርስቲያን አለ። ክርስቲያን ስላለ በቂ ነው። ክርስቲያን አለ እኮ። በቂ አይደለም። ክርስቲያን እኔ ለምሳሌ ሙስሊም ምንድን ነው? ሙስሊም የሚለው የሙስሊም የመጠሪያው ነው፣ የግለሰቡ መጠሪያው ነው። አንድን ሰው ግለሰቡን አምጥቼ ግን ረመዳን ኢስላም ነው ብለህ እችላለሁ? አይቻልም። ኢስላም የሚለው የሃይማኖቱ መጠሪያ ስም ነው። ሙስሊም የሚለው ደግሞ የግለሰቡ መጠሪያ ነው። ስለዚህ ሙስሊም ካለ እስልምና የለም። አንድ ጥያቄ፣ ሙስሊም ካለ እስልምና የለም። እሱ አይደለም። አሁን ሙስሊም የሚለው የግለሰቡ መጠሪያ ነው አይደለም ማለት ነው። እስልምና የሚለው የሃይማኖቱ፣ ኢስላም የሚለው የሃይማኖቱ መጠሪያ ስም ነው። አዳምጥ አይደለ? አሁን አንተ ምንድነህ ብትባል ክርስቲያን ነህ። ክርስትና የሃይማኖቱ መጠሪያ ስም ነው። የግለሰቡ መጠሪያ አለን በል፣ እሱም ራሱን እንመጣለን ክርስቲያን የሚለው ነገር ግን አሁን የሃይማኖቱ መጠሪያ ስም ክርስትና የሚለው የሃይማኖቱ መጠሪያ ስም ነው ብለህናል። የሃይማኖቱ መጠሪያ ስም ክርስትና የሚለው መጽሐፍ ቅዱስ ላይ አለ ወይንስ የለም? ያላ መጽሐፍ ቅዱስ ላይ ክርስቲያን የሚለው አለ። ለምሳሌ ክርስትና ሙስሊም እስልምና በሌለበት ሙስሊሙ ከየት ይመጣል? አንድ ጥያቄ ብቻ ጠይቅ። አንተ ከየት መጣ? ክርስትና የሚለው ቃል አለ የለም? አለ የለም? አንተ ከየት መጣ? ክርስትና የሚለው ቃል አለ የለም? ክርስትና የሚለው ቃል አለ የለም? ለመጨረሻ ጊዜ ይሄ እኮ የሚያጨቃጭቅ ነገር። አንተ ከየት መጣ? በቃ መልስ የለሽ። መልስ እንደሌለ አውቋል። ወረብል ካባ አውቋል። ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ ስሞላ አለ? ክርስቲያን አለ? እዚህ ክርስቲያን አለ? ክርስትና የሚለው ቃል አለ መጽሐፍ ቅዱስ ላይ? በምን በሐዲስ ኪዳን ነው በብሉይ ኪዳን? አረ በሁሉም እናሰባስበው፣ ሁሉንም በጋራ ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ? እሺ፣ በብሉይ ኪዳን እንደሚታወቀው
በምንድን ነበር የሚያምኑት? ነቢያት በመገለጥ ነበርና የሚያምኑት። እግዚአብሔር ይገለጥላቸዋል፣ አምላካቸውን ያውቃሉ። በዛ ነው እንትን የሚሉት። ስለዚህ በምንድነው እንትን የሚሉት ማለት ነው? በሕገ ኦሪት የሚባል አላቸው፣ በዛ ነው የሚመሩት። በእኛ ደግሞ በአዲስ ኪዳን ደግሞ ያለን ደግሞ ክርስቲያኖች ተባልን። ክርስቲያኖች የተባልነው በማን ነው? በክርስቶስ ነው። በብሉይ ኪዳን ጊዜ ክርስቶስ ስላልነበረ ወይንም ክርስቶስ በስጋ ስላልተገለጠ ክርስቲያን የሚለው ስም አልተሰጣቸውም ነበረ። ክርስቲያን ተብሎ የተሰየምነው በአንጾኪያ ነው። ያ ደግሞ በክርስቶስ ነው የተሰጠን። ክርስቶስ ስለመጣ፣ ክርስቶስ ስላዳነን፣ ክርስቶስ ሰው ሆኖ ስለ ሁላችን ስለሞተ ምን ተባልን ማለት ነው? በሱ ክርስቲያን ተባልን። በማን When it hurts, but it hurts so good. Do you tell me?